መካከለኛው ምስራቅ። ሰላም ውድ የኒውስ አብ አፍሪካ ቤተሰቦች፣ እነሆ የዓለም አይኖች ሁሉ መካከለኛው ምስራቅና አሜሪካ ላይ ከጣሉ ሁለተኛ ወሩን ባሳለፍነው በፈረንጆች ኤፕሪል 28 ደፍነዋል። አሜሪካና እስራኤል በጋራ በመሆን በኢራን ላይ በፈጸሙት ጥቃት የተቀሰቀሰው የጦርነት ዳፋው ከሶስቱ ሀገራት አልፎ ለጎረቤታቸው ከጎረቤትም አልፎ ለመላው የዓለም ሀገራት ተርፏል። በእነዚህ ሁለት ወራት ውስጥ ከኢራን ጠቅላይ መሪ እንዲሁም ከፍተኛ ወታደራዊና ፖለቲካዊ አመራሮች መገደል እስከ የአሜሪካ ጦር ሰፈሮች መውደም፣ ከእስራኤል ያልተመጣጠነ መከላከል እስከ ሆርሙዝ መዘጋት፣ ከኢራን ያታንበረከኩንም ትግል እስከ የአሜሪካና የእስራኤል የኢራንን የሚሳኤልና የኒኩሌር አቅም 90 በመቶ አዳክመናል ፉከራ፣ ከተኩስ አቁም እስከ ኢስላማባድ የሰላም ድርድር፣ ከሊባኖሱ ጥቃት እስከ ሀውቲ ማስፈራሪያ፣ ከዓለም ነዳጅ ዋጋ መጨመር እስከ የኢራን ኢኮኖሚ ማንሰራራት ዓለም በሙሉ ትኩረቱን ተከታትሎታል። ጦርነቱ ሻል ሲለው እየባሰ እዚህ ደርሷል። ያለፉት 24 ሰዓታት ደግሞ ወሳኝ የተባሉ እጅግ ብዙ ትኩረትን የሚስቡ መረጃዎችን ተሰምተዋል። የአሜሪካ መከላከያ ባለስልጣናት ጦርነቱ እስካሁን ድረስ 25 ቢሊዮን ዶላር ስለማስወጣቱ ለምክር ቤት ማብራሪያ መስጠታቸውን ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ይህ ጦርነት እስካሁን አሜሪካን 100 ቢሊዮን ዶላር አስወጥቷታል ብለዋል። የአሜሪካ መከላከያ መስሪያ ቤት ፔንታጎን የፋይናንስ ዋና ኃላፊ ጁሊየስ ኤርትዝ ከትላንትና በስቲያ በአገሪቱ ምክር ቤት ቀርበው ከኢራን ጋር ለሚደረገው ጦርነት እስካሁን 25 ቢሊዮን ዶላር ወጪ መደረጉን ተናግረው ነበር። ኤርትዝ እንደገለጹት አብዛኛው ገንዘብ የወጣው ለተተኳሽና መሳሪያዎችን ለመተካት ነው። የጦርነቱ ወጪ በምክር ቤቱ ስብሰባ ላይ መነጋገሪያም ሆኖ ነበር። የኢራኑ የውጭ ጉዳይ ዛሬ በኤክስ ገጻቸው ባሰፈሩት ጽሑፍ ፔንታጎን እየዋሸ ነው ሲሉ ቁጥሩን አጣጥለውታል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ቁማር እስካሁን ድረስ አሜሪካን በቀጥታ 100 ቢሊዮን ዶላር አስወጥቷታል። ይህም ከሚናገሩት 4 እጥፍ ሲሆን የአሜሪካ መንግስት ጦርነት ውስጥ መግባቱ የአሜሪካ ታክስ ከፋዮች ላይ ያስከተለው ቀጥተኛ ያልሆነ ወጪ ደግሞ እጅግ ከፍተኛ መሆኑን ጠቅሰዋል። ዓለም የዚህን ጦርነት ማብቂያ በሚጠባበቅበት በዚህ ሰዓትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ኦቫል ኦፊስ ሆነው ከኢራን ጋር ስላላቸው ውጥረትና ጦርነት ወቅታዊ መግለጫ ሰጥተዋል። ፕሬዝዳንቱ በመግለጫቸው አሜሪካ በኢራን ላይ ስላስመዘገበችው ወታደራዊ ስኬት ሲያብራሩ የኢራን የድሮን ማምረቻ ፋብሪካዎች በ82 በመቶ ገደማ እንዲሁም የሚሳኤል ማምረቻዎቻቸው 90 በመቶ ገደማ ወድመዋል ብለዋል። አክለውም በርካታ ሚሳኤሎቻቸውም ከጥቅም ውጭ ሆነዋል። የተፈጠረ ነገር እጅግ አስገራሚ ነው ሲሉም ገልጸዋል። ፕሬዝዳንቱ ይህን ንግግር ላለፉት 2 ወራት እንደ ዳዊት ሲደጋግሙት ቆይተዋል። ኢራናውያን ስምምነት ማድረግ እንደሚፈልጉ የገለጹት ትራምፕ አሜሪካ አሁን ያለችበት ሁኔታን በተመለከተ አንዳንዶች ጦርነት ብለው በሚጠሩት ሁኔታ ውስጥ ብንሆንም ዛሬ የአክሲዮን ገበያችን አዲስ የእድገት ጣሪያ ላይ ደርሷል። የኤስ&ፒ ኢንዴክስም እጅግ ከፍተኛ ሆኗል ብለዋል። በተጨማሪም ከኢራን ጋር ያለው ጦርነት ሲያበቃ በአሜሪካ የነዳጅ ዋጋ እንደሚቀንስ ፕሬዝዳንቱ አረጋግጠዋል። ፕሬዝዳንት ትራምፕ በመግለጫው ማጠቃለያ ላይ ያልተጠበቀ አስተያየት ሰጥተዋል። ለዚህ ምላሽ የሰጡት የኢራኑ ጠቅላይ መሪ ሞጅተባ ካሜኒ ሀገራቸው የኒኩሌርና የሚሳኤል አቅሟን በከፍተኛ ጥንቃቄ እንደምትጠብቅና የኢራን የኒኩሌርና የባሊስቲክ ሚሳኤል ፕሮግራም ለንግግር እንደማይቀርብ አመላክተዋል። በቴሌቪዥን በተነበበው የጠቅላይ መሪው መግለጫ አያቶላ ሞጅተባ ካሜኒ የአሜሪካን ግዙፍ ወታደራዊ ኃይል እቅድ አለመሳካቱን በመግለጽ በቀጣናው ታሪክ ውስጥ አዲስ ምዕራፍ ተከፍቷል ብለዋል። ሞጅተባ ካሜኒ ኢራን በወሽመጡን መቆጣጠሯ ባህረ ሰላጤውን የበለጠ የደህንነቱን የጠበቀ እንዲሆን ያደርገዋል ብለዋል። መግለጫው አክሎም ቴህራን በወሽመጡ ላይ የሚኖራት ህጋዊ አመራር እንደ አዲስ አስተዳደር የቀጠናው ዜጎች በሙሉ ተጠቃሚ ያደርጋል ሲል ገልጿል። ሞጅተባ ካሜኒ የአባታቸውን መገደል ተከትሎ የጠቅላይ መሪነቱን ስልጣን ከተረከቡ ጀምሮ ለህዝብ ታይተው አያውቁም። ጠቅላይ መሪው መግለጫውን የሰጡት የሀገሪቱ ምጣኔ ሀብት ላይ የሚደርሰውን ጫና በበረታበት የአሜሪካ ባህር ኃይል ወደ ቴህራን ወደቦች የሚገቡና የሚወጡ መርከቦች ላይ የጣለውን እገዳ በቀጠለበት ወቅት ነበር። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም ነዳጅ ዋጋ በከፍተኛ ደረጃ አሻቅቧል። ሐሙስ ዕለት የብሬንት ድፍድፍ ነዳጅ ዘይት ዋጋ በበርሜል $126 ተሽጧል። ዶናልድ ትራምፕ በኢራን ወደቦች ላይ የጣሉትን እገዳ እንደሚቀጥሉ የገለጹ ሲሆን አጋሮቻቸው ጥምረት በመፍጠር የሆርሙዝ ወሽመጥን እንዲያስከፍቱ ግፊት እያደረጉ ነው ተብሏል። ካሜኒ በመግለጫቸው ላይ አሜሪካን ታላቋ ሰይጣን ሲሉ ጠርተዋታል። የኢራን የበላይ መሪ መሳሪያዎቻችንና ቴክኖሎጂዎቻችን እንደ አገር ማንነታችን አካል ናቸው እና ምንም ቢሆን እንጠብቃቸዋለን ሲሉ ተናግረዋል።
ኻሜኒ በዚህ መግለጫቸው ላይ ኢራን ወሽመጡን መቆጣጠሯን እንደምትቀጥል አመልክተው ኢራን በወሽመጡ በኩል የሚያልፉ መርከቦችን $2 ሚሊዮን እንደምታስከፍል ተናግራለች። በቀጠናው ለሚታየው ለመረጋጋት የአሜሪካ ጦር ሰፈሮች በዋና ተጠያቂነት የፈረጁ ሲሆን የፋርስ ባህረ ሰላጤ ወደፊት ከአሜሪካ ነፃ እንደሚሆንና አሜሪካ በቀጠናው ያሏትን የጦር ሰፈሮች አሻንጉሊት እንጂ የራሳቸውን ደህንነት እንኳን ማስጠበቅ የማይችሉ ሲሉ ተሳልቀውባቸዋል። ጠቅላይ መሪው ንግግራቸውን ሲያጠቃልሉም የፋርስ ባህረ ሰላጤ ብሩህ ዕጣ ፈንታ አሜሪካ የማትኖርበትና ለሕዝቦቿ እድገት ምቾት እና ብልጽግና የምትውልበት አካባቢ መሆን ነው ሲሉ መልእክታቸውን አስተላልፈዋል። ኢራን የሆርሙዝ ወሽመጥን ለፖለቲካዊና ወታደራዊ ጠቀሜታዋ እያዋለችበት ባለችበት በዚህ ሰዓት አሜሪካ ሌሎች ሀገራት ዓለም አቀፍ ጥምረት እንዲመሰርቱና የሆርሙዝ ወሽመጥን እንዲያስከፍቱ እንደምትፈልግ ሮይተርስ የዜና ወኪል ዘግቧል። የዜና ወኪሉ የተመለከተው የውጭ ጉዳይ ሚኒስቴር ሰነድ የዓለም 20% ነዳጅ የሚተላለፍበት ወሽመጥን ዳግም ለመርከቦች ክፍት እንዲሆን ለማድረግ ሀገራት ዓለም አቀፍ ጥምረት እንዲመሰርቱ ግፊት እያደረገች መሆኑን ያሳያል። ይህ በእንዲህ እንዳለ የአሜሪካ ወታደራዊ አዛዦች ኢራን ውስጥ ሊፈጽሙ የሚችሉ አጭር እና ኃይለኛ ተከታታይ ጥቃቶችን በተመለከተ እቅድ ለፕሬዝዳንት ዶናልድ ትራምፕ ሊያቀርቡ መሆኑን የአሜሪካው የዜና ምንጭ አክሲዮስ ለጉዳዩ ቅርበት ካላቸው ምንጮች ጠቅሶ ያወጣውን ዘገባ እንደሚያመለክተው የአሜሪካን መካከለኛው ምስራቅ ዘመቻዎች የሚመራው ማዕከላዊ አዛዥ በሆኑት አድሚራል ብራድ ኩፐር የሚቀርበው እቅድ የኢራን መሰረተ ልማቶችን ማጥቃት ሊያካትት ይችላል። ስለ ሰላም ስምምነቶች በሚነገርበት በዚህ ሰዓት የትራምፕ አስተዳደር ኢራን ላይ ወታደራዊ እርምጃ መውሰድን እያጤነ ያለው ጥቃት መፈጸም ከቴህራን ጋር የሚደረገው ድርድርን ከገባበት ቅርቃር ያስወጣል በሚል ተስፋ መሆኑን ዘገባው ጠቅሷል። ኢራን ጥቃት ከተፈጸመባት ድርድሩ ላይ የኒውክሌር ጉዳይን በተመለከተ መለሳለስ ልታሳይ ትችላለች ተብሎ ተገምቷል። በከፍተኛ መጠን የበለጸገው የኢራን ዩራኒየም ክምችት ለመቆጣጠር በሰራዊቱ ልዩ ኃይል ዘመቻ የማካሄድ እቅድም ለፕሬዝዳንቱ ሊቀርብ ይችላል ተብሏል። ይህ አይነቱ እቅድ ከዚህ ቀደምም ተነስቶ ነበር። ይህ የኢራን እርምጃ የዓለም ኢነርጂ አቅርቦት ላይ ከፍተኛ መስተጓጎል ያደረሰ ሲሆን አሜሪካ ደግሞ በምላሹ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ እገዳ ትጥላለች። ነገር ግን ለዚያ የአሜሪካ የጦርነት ዝግጅት ምላሽ የሰጡት የኢራን አብዮታዊ ዘብ ከፍተኛ ባለስልጣን ቴህራን አሜሪካን በትንሹም ቢሆን ዳግም ጥቃት መፈጸም ከጀመረች ረጅምና የከፋ ጉዳት የሚያስከትል ጥቃት በቀጠናው ባላት የጦር ሰፈሮች ላይ ትፈጽማለች ብለዋል። አክለውም በቀጠናው ጦር ሰፈሮቻችን ላይ የሆነውን አይታችኋል፣ በጦር መርከቦቻችን ላይ ተመሳሳይ ነገር እናያለን ሲሉ የአየር ኃይል አዛዡ ማጂድ ሞሳቪ መናገራቸውን የኢራን መገናኛ ብዙሃን ዘግበዋል። ቴህራን ረቡዕ ዕለት አሜሪካ መርከቦቿ ላይ የጣለችውን እገዳ የምትቀጥል ከሆነ ከዚህ በፊት ታይቶ በማይታወቀው ወታደራዊ እርምጃ እንደምትወስድ አስጠንቅቃ ነበር። ይህ የቴህራን ማስጠንቀቂያ በቀጠናው ዳግም የአሜሪካና የእስራኤል ድብደባ ይቀጥላል የሚል ስጋት ፈጥሯል። የተባበሩት አረብ ኤምሬትስም ዜጎቿ ወደ ኢራን፣ ኢራቅ ወይም ሊባኖስ እንዳይጓዙ ከልክላለች። የሀገሪቱ የውጭ ጉዳይ ሚኒስቴር ሐሙስ ዕለት ባወጣው መግለጫ በአሁኑ ወቅት በቀጠናው ባለው ሁኔታ የተነሳ በማለት የጉዞ እገዳው መደረጉን አስታውቋል። በእነዚህ ሀገራት የሚገኙ ዜጎችን በፍጥነት ወደ ተባበሩት አረብ ኤምሬትስ እንዲመለሱ አሳስቦ ሚኒስትሩን በስልክ እንዲያነጋግሩ ጠይቋል። ሚኒስትሩን በመግለጫው ላይ የሚሰጣቸውን መመሪያዎችና ምክሮች በሙሉ ማክበር አስፈላጊ መሆኑን ገልጿል። ይህ ጦርነት ስጋት እንዲያየለ በመጣበት በዚህ ወቅት ነው እንግዲህ የሰላም ተስፋ የታየው። በትላንትናው ዕለት በወጣው በዚህ ዘገባ ኢራን ላይ 2 ወር የተሻገረውን ጦርነት ለመቋጨት የሚደረገው ድርድር በፓኪስታን በኩል አዲስ የስምምነት እቅድ ማቅረቧን የሀገሪቱ የመንግስት የዜና ወኪል ኢርና ዘግቧል። ኢራን ለሁለተኛው ዙር የቀጥተኛ ድርድር ያቀረበችው እቅድ ለአሜሪካ እንደደረሰ የፓኪስታን ባለስልጣናት የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። የኢራን እስላማዊ ሪፐብሊክ ሐሙስ ምሽት አዲሱን የድርድር እቅድ ከአሜሪካ ጋር በሚደረገው ድርድር አሸማጋይ ለሆነችው ፓኪስታን አቅርባለች ብሏል። አዲሱ እቅድ ያካተታቸው ዝርዝር ጉዳዮችን በተመለከተ ዘገባው ማብራሪያ አልሰጠም። ሲቢኤስ ኒውስ ያነጋገራቸው የፓኪስታን ባለስልጣናት ኢራን አዲስ እቅድ ማቅረቧን አረጋግጠው የተከለሰው የቴህራን ምላሽ ለአሜሪካ ባለስልጣናት መድረሱን ገልጸዋል። ኢራን ከዚህ በፊት አቅርባው የነበረው የሰላም እቅድ የኒውክሌር ጉዳይ ወደ ጎን እንዲተው እንዲሁም የሁለተኛው ዙር የመጀመሪያ ዙር ንግግር ጦርነቱን ማቆምና የሆርሙዝ ወሽመጥን መክፈት ላይ እንዲያተኩር የሚጠይቅ ነበር።
ነገር ግን ሀሳቡ ያላስደሰታቸው ፕሬዝዳንት ዶናልድ ትራምፕ እቅዱን ውድቅ አድርገውታል። ኢራን አዲስ እቅድ ማቅረቧን ተከትሎ ሁለቱ አካላት ስምምነት ላይ ሊደርሱ ይችላል የሚል ተስፋው መጫሩን የፓኪስታን ባለስልጣናት መናገራቸውን ቢዘገብም ኢራን ያቀረበችው አዲስ የሰላም እቅድ አላረካኝም ሲሉ የአሜሪካው ፕሬዝዳንት ገልጸዋል። ትራምፕ በዋይት ሀውስ በሰጡት መግለጫ ኢራን ስምምነት ለማድረግ ብትፈልግም ያቀረበችው ሀሳብ ግን ተቀባይነት የሌላቸው ነጥቦች እንዳሉበት ገልጸዋል። ኢራን ስምምነት ትፈልጋለች ምክንያቱም ወታደራዊ አቅሟ ተሟጧል ያሉት ትራምፕ በቀረበው ሰነድ ግን እንዳረኩና ኢራን መስማማት የምትችልበት ደረጃ ላይ መሆኗን እንደሚጠራጠሩ ተናግረዋል። ፓኪስታን በሽምግልናዋ የቀጠለች ሲሆን አዲሱ የኢራን የሰላም ሀሳብ ለአሜሪካ ያቀረቡት የፓኪስታን ባለስልጣናት ናቸው። ትራምፕ ለፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ እና ለሀገሪቱ ፊልድ ማርሻል አሲም ሙኒር ያላቸውን አክብሮት ገልጸዋል። በአሁኑ ወቅት ያላቸው አማራጭ ወይም ስምምነት ማድረግ ወይም ኢራንን በከባድ ወታደራዊ እርምጃ ማጥፋት እንደሆነ ፕሬዝዳንት ትራምፕ በግልጽ ተናግረዋል። የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም ወታደራዊ አማራጮችን አጥንቶ እንዳቀረበላቸውም የተናገሩት ፕሬዝዳንቱ ከሰብአዊነት አንጻር በቦምብ የመደብደብ እርምጃን እንደማይመርጡ ጠቁመዋል። ለሁለተኛ ጊዜ በፓኪስታን አደራዳሪነት የሚካሄደው ይህ ድርድር ለሀገሪቱም ሆነ ለዓለም ተስፋን አጭሯል። ውድ የኒውስ ሳብ አፍሪካ ቤተሰቦች በልዩ ጥንቅራችን ይዘንላችሁ የቀረብነው መርሃ ግብር ይህን ይመስል ነበር። ቻናሉን ሰብስክራይብ እያደረጋችሁ በቀጣይ በሌላ ዘገባ እስከምንገናኝ ድረስ ቸር ቆዩ።